ሆናል አንድ ነገር መርሳት የሌለብን ነገር አለ። ዛሬ በብዙ አካባቢዎች ላይ ዝማሬ የለም። እግዚአብሔር እድሉን ስለሰጠን ብቻ ዛሬ መዘመር ስለቻልክ ማጨብጨብ ስለቻልክ መሰብሰብ ስለቻል ብቻ ለእግዚአብሔር ክብር ይገባዋል። ከዚህ ቀጥሎ ያለውን አጣር ያለ ጊዜ ነው የሚወስደው። በነዳችሁ እስኪ አጠገባችሁ ያለው ሰው ደህና ነው ወይ እንኳን አደረሰ ተባባሉ። እስኪ ቀጥታ ቅድም በተጸለየው ጸሎት ወደ መልእክቱ ገባው። እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ጥቁሮች ካሉ ምናልባት ከነርሱም ጋር ሚዑናውያን ኢዮሳፊጥን ሊወጉ መጡ። ወረኞችም መጥተው ከባህሩ ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆም አይንጋዲ በተባለች በሄሶሶን ታማር ናቸው ብለው ለኢዮሳፊጥ ነገሩት። ኢዮሳፊጥም ፈራ። እስኪ አልፈራም በሉ። እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፊጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ በአደባባይ ፊት ቆመ፣ እንዲህ አለ። አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግስታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅ ነው፣ ሊቋቋምህ የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን ከአሕዛብ ከእስራኤል ፊት ያሳደድህ ለወዳጅህም ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለህምን? እነርሱም ተቀመጡባት፣ ለስምህ መቅደስን ሰርተውባት፣ ክፉ ነገር የፍርድም ሰይፍ ወይም ቸነፈር ወይም ራብ ቢመጣብህ ስምህ ባለበት በዚህ ቤት ፊት በፊትህ ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ሰምታ ታድነናለህ አሉ። አሜን ይባላል። ጸሎት ስለሆነ አሜን ይባላል። ጸሎት አይሻል ኤክስፓርዲቲ ነው። ዛሬም እኛ ተመሳሳይ ጸሎት ስለሚያስፈልገን ነው። ቁጥር 14 ሰዓት ለመጠቀም ቅድም ኮይሮች እንደሚዘምሩ እየጸለዩ እያለ የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊ በመታንያ ልጅ በዩኤል ልጅ በናያስ ልጅ በዘካርያስ ልጅ በየሄር ልጅ በጉባኤ መካከል መጣ፣ እንዲህም አለ። ይሁዳ ሁሉ ሆይ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፊጥ ስሙ፣ እግዚአብሔር እንዲህ ይላችኋል። አሜን ይባላል። ማን እንዲህ ይላችኋል? ማን እንዲህ ይላችኋል? እግዚአብሔር እንዲህ ይላልና እግዚአብሔር እንደዚህ ይላችኋል ማለት ይለያል። እግዚአብሔር እንዲህ ይላል ማለት እግዚአብሔር በሚወደው እግዚአብሔር በፈለገው ነገር መልእክት ሲያመጣ ሐሳቡን ሲጠየቋት ፖይንት እነሱ ለጮውባት እነሱ ላለቀሱት ሐሳብ እግዚአብሔር ስለተናገረ እግዚአብሔር እንዲህ ይላችኋል። ለጸለያችሁት ጉዳይ፣ ላለቀሳችሁት ጉዳይ፣ ላነባችሁት ጉዳይ፣ ለተንበረከካችሁት ጉዳይ፣ ለጾማችሁት ጉዳይ እግዚአብሔር እንዲህ ይላችኋል። እግዚአብሔር እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። መልእክቴ ይችላል። ሰልፉ የእግዚአብሔር አቅምም የለንም፣ ዕውቀትም የለንም፣ መሳሪያም የለንም። እኛ ያለን መሳሪያ አንድ ነው። ቅድም እንደሆን ነው እንደገና መሆን ነው። አሜን ይባላል። በጣም እግዚአብሔር የሚወደው ንጉሥ ነው። እግዚአብሔርን የሚፈራ ንጉሥ ነው።
እግዚአብሔር በድል የሚመራ ንጉሥ ነው። በዚህ ጊዜ ግን ሞዓባውያን፣ አሞናውያን፣ ሚዑናውያንንም ጨምሮ ሌሎችንም ጨምረው ከማዶም ብዙ ሰልፈኞች ሆነው መጡበት። ይሁዳንና ኢዮሳፍጥን ለመውጋት ተነስበው መጡ። በስልት መጡ፣ በመሳሪያ መጡ፣ በጋሻ መጡ። ምንም ሳይዘጋጁ ሰልፈኞች ሳይኖሯቸው እንደ ዛሬ ብዙ መሳሪያ ሳይኖራቸው ኒኩሌር ያሳያሉ። ኒኩሌር ያለበት አገር ይፈራል። በዛሬኛ ወረኞቹ መጡና ልክ እንደ ዛሬ ዩቱበሮች ሰበር ሰበርበራና ነገሩት። ጋዜጠኞቹ መጡ። ነው ታውጣሃል፣ ተሸንፈሃል፣ የለም ተከበሃል። በሰሜን በኩል አሉብህ፣ በደቡብ በኩል መተውብሃል፣ በምዕራብ በኩል መተውብሃል፣ መውጫ የለም አሉት። ወረኞችን በሰማ ጊዜ ልቡ ፈራ፣ ልቡ ደነገጠ፣ ልቡ ቀለጠ። ያልወሰደም ጊዜም አልነበረውም። ለመደበቅ ጊዜ አልነበረው፣ ለመሸሸግ ጊዜ አልነበረው። ለአንድ ነገር ብቻ እግዚአብሔር ሰጥቶታል፣ ለጸሎት። አሜን ይባላል። እግዚአብሔር ለጸሎት ጊዜ አያሳጣችሁ። ንስሐ ለመግባት ጊዜ አያሳጣችሁ። ልትመረከቡ ጊዜ አያሳጣችሁ። ወገኖቼ መልእክት አለኝ። መፍትሄ አንድና አንድ ነው። መፍትሄው ጩኸት ነው። እግዚአብሔርን ፊት ለመፈለግ ወጣ። በይሁዳ ሁሉ አዋጅ አሳወጀ። መሳሪያ የለንም፣ አቅም የለንም፣ እነዚህን ማሸነፍም አንችልም። ወዴት ነህ? የእግዚአብሔር ክንዶች ተነስ፣ በድሮ የነበረ ተነስ። በቃል ኪዳን ያወጣን እግዚአብሔር ወዴት ነህ? ለአባቶቻችን ለእነ አብርሃም፣ ይስሐቅ፣ ያዕቆብ የገባላቸው ቃል ኪዳን ወዴት አለ? ልንሸነፍ ነው። ብንሸነፍ ግን ለአንተም አንድ አደጋ ነው። እግዚአብሔር ከግብፅ ያወጣቸውን ሕዝቡን ጣላቸው ትባላለህ። አንተ ለቃል ኪዳን የምትጠነቀቅ አምላክ ነህ። ቃል ኪዳንን የምትጠብቅ አምላክ ነህ። ተነሳ አሉት። እግዚአብሔርም ተነሳ። እንደዚህ ስል ይሁዳ ሁሉ ሆይ ስሙ፣ እግዚአብሔር እንደዚህ ይላቸዋል፣ ሰልፉ የእግዚአብሔር ነው። መጽሐፍ ቅዱስ ዘጸአት 15:3 ሲታነቡ እግዚአብሔር ተዋጊ ነው ስሙም፣ እግዚአብሔር ተዋጊ ነው ስሙም፣ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። መዝሙረ ዳዊት 27 ላይ እግዚአብሔር ቃል ሲናገር እግዚአብሔር ኃያል ነው፣ በሰልፍም ኃያል ነው። እግዚአብሔር ብርቱ ነው፣ በሰልፍም ብርቱ ነው ይላል። እግዚአብሔር ይነሳል። እግዚአብሔር ስላንቺ ይዋጋል። እግዚአብሔር ስለናንተ ይዋጋል። ሙሴና እስራኤላውያን እግዚአብሔርን ሰምተው ወጡ። ግብፅን ልቀቁ አላቸው። እግዚአብሔር በ10 ታምራት በግብፅ ምድር ላይ ከተገለጠ በኋላ የመጨረሻውን መቋቋም የማይችሉትን እግዚአብሔር በኩራቸውን መታባቸው። አሁን ውጡ ተባሉና ወጡ። አሁንም ተስፋ አልቆረጡም፣ ተከተሏቸው። ባሕር ከፊት ለፊታቸው አለ። የተመረጡ ኃያላን ጨካኞች ተከተሏቸው፣ ተከበቡ። ሙሴም ወደ እግዚአብሔር ጮኸ እንዲህ ሲል ወዮ ጠፋን። ሕዝቡ ደግሞ ወደ ሙሴ ጮኸ እንዲህ ሲሉ በግብፅ መኖር ይሻለን ነበር። ይህንን ባሕር እንዴት ሆነን ነው የምንሻገረው? አሁን ደግሞ አይምሩንም። እግዚአብሔር ለሙሴ እንዲህ አለው፣ በእጅ ያለው ምንድን ነው? በትር አይደለ እንዴ? እሱን አንሳ፣ ባሕሩን ምታ፣ እኔ ደግሞ በፊታችሁ አልፋለሁ አለ። መልእክት አለኝ። እግዚአብሔር በዚህ መካከል ያልፋል። በባሕር ላይ መንገድ ያለው እግዚአብሔር፣ በወጀብ ላይ መንገድ ያለው እግዚአብሔር፣
በእሳት መሃል መንገድ ያለው እግዚአብሔር፣ በአውሎ ነፋስ መሃል መንገድ ያለው እግዚአብሔር፣ በነውጥ መሃል መንገድ ያለው እግዚአብሔር ዘንድሮ በደቡብ አፍሪካ ለኛ ይነሳል። የአባጎሌ አምላክ ይነሳል። የአባባ ጂፋር አምላክ ይነሳል። የአባባ ጭማጎ አምላክ ይነሳል። ጩና እግዚአብሔር ይነሳል በሉ። ድገሙና እግዚአብሔር ይነሳል በሉ። መጽሐፍ እንዲህ ይላል፣ እግዚአብሔር ይነሳ ጠላቶቹም ይበተኑ ይላል። እግዚአብሔር ሲነሳ ጠላቶች ይበተናሉ፣ እንዳልነበሩ ይሆናሉ፣ ይብረከረካሉ። ሃሌሉያ። አቻካቶሴና ላፕራሼካፓር መልእክት አለኝ በዚህ ምሽት። ልባችሁ የወደቀባችሁ ተስፋ የቆረጣችሁ መልእክት አለኝ። እየዘመራችሁ የሚታለቅሱ ወየው ልጆች ያላችሁ በባይብል ምድር የወለድኳቸው ምን አባቴን ሆናለሁ ብቻዬን ቢሆን ሲንግል ቢሆን ሮጬ እንኳን እንዳላመልጥ የምትሉ እህቶቼ፣ እናቶቼ የምትሆኑ አባቶቼ፣ ወንድሞቼ መልእክት አለኝ። እግዚአብሔር እንደዚህ ይላል፣ እናንተ ምንም አትሆኑም፣ ልጆቻችሁ ምንም አይሆኑም። እግዚአብሔር እኔ በፊታችሁ አልፋለሁ፣ እኔ እዋጋላችኋለሁ፣ እኔ አሸንፍላችኋለሁ። ሰልፉ የእኔ ነው፣ ሰልፉን ልቀቁ ይሏችኋል። ሰልፉ እግዚአብሔር። ቆመን እንጸልይ። እጠብቃለሁ። በጣም አስተማሪ ነው። ነገር ግን ዛሬ የወደቀው መንፈስ ፕሮቶኮል አሳጥቶኛል። አውጄ ሄዳለሁ። በደሜም ሰርግ ላይ በነደሜ ሰርግ ላይ መልእክት አለኝ። ቦሎቃኔ አካባቢ ለምትኖሩ ማርች ለሚባለው ነገር እየፈራችሁ ላላችሁ መልእክት አለኝ። ሰኔ 30 ለጠበቃችሁ መልእክት አለኝ። እግዚአብሔር እንደዚህ አለኝ፣ እኔ እዋጋለሁ። ሰልፉ የእናንተ አይሆንም። ሰልፉን እኔ ወስጃለሁ። ሰልፉ በእኔ እጅ ነው። እኔ እዋጋለሁ። ውጊያው የእግዚአብሔር ነው። ባዶ እስከ ድገሙና፣ ውጊያው የእግዚአብሔር ነው። መጽሐፍ እንዲህ ይላል ኤፌሶን 6:11 ላይ ውጊያችን በደምና በስጋ አይደለም በመንፈሳዊ ዓለም ከሚኖሩ ከስልጣናት ጋር ነው ብሎ ከኃይላት ጋር በጨለማ ዓለም ከሚንቀሳቀሱት ጋር። አሁን ከጫካ አውሬ ወጥቷል፣ ሊዋጋ ወጥቷል። ስላንተ የሚከራከር የለም፣ ስላንተ የሚናገር የለም፣ የሚሰማ ድምፅ የለም። ባለፈው ብዙ ነገር ለመናገር ጥቁሮች ስለሚኖሩ ፈርቼ ነው። ባለፈው አንድ ነጭ ሲሞት የዚህ ሀገር መንግስት እስከ ምዕራባውያን ደጅ ድረስ ሄደ፣ እስከ ዋይት ሃውስ ተጠራ። አንድ ሰው ሞቷል፣ አንድ ነጭ አንተ ሀገር ሞቷል አለ። አሁን ግን 20 30 100 ቢሞት የማንም ጉዳዩ አይደለም። ጌታ ግን እንደዚህ ይለኛል፣ እኔ ስለ ልጆቼ ይገደኛል፣ እኔ እነሳለሁ። የኃያላን ኃያል የነገስታት ንጉሥ የጌቶቹ ጌታ እግዚአብሔር ይነሳል። እግዚአብሔር ከዙፋኑ ይነሳል። ጩና ሰልፉ የእግዚአብሔር ነው። ፓስተር ታሬን ወደዚህ ጠራዋለሁ። ለአባቶቻችን ተዋግቶላቸው ነበር ከባህር ማዶ። አሁን የዘገየብን አንድና አንድ ነው፣ እኛ ታባይ። ይሄ ሁሉ የኛ ትዕቢት ያመጣው ስለሆነ ምክንያት ነው፣ በእኔ ምክንያት ነው፣ በአንቺ ምክንያት ነው። በኮካ እግሩን የታጠበው የት ነው ያለው? እዚህ መሀል ነው እኮ ያለው፣ የኛው እኮ ነው። በወተት ጸጉሩን የታጠበው የኛው እኮ ነው። ዓለም ሁሉ አይቷል እኮ፣ የሚደበቅ እኮ አይደለም። ሚዲያ ላይ ያያችሁት እኮ ነው። በጁስ እግሩን የታጠበው የኛው እኮ ነው። በአካል ኃጢያ በአኪያነ ጣት እስራኤል ሁሉ ተርመሰመሰ፣ ተረበሸ፣ ወደቀ፣ ሞገስ አጣ።
እግዚአብሔር ይማረን። እግዚአብሔር ይነሳልን። ሁሉም ሰው እጁን ይዘረጋል። አምሶሪ ዛሬ ፕሮቶኮል አልጠበቅኩም። እኔ ሰርግ እንደሆነ ረስቼዋለሁ። አንድም ነገር ወድቆብኛል። እዚህ ውስጥ አሉ እኮ ምስኪኖች የሉም ማለት አይደለም። የሚጮሁ አሉ፣ የሚያነቡ አሉ፣ እግዚአብሔርን የሚፈሩ አሉ፣ በቃል ኪዳን የመጡ አሉ፣ ጌታን ሰምተው የመጡ አሉ። እግዚአብሔር ስለነሱ ሲል ይነሳ።